አያችኋ እዚህ ቤት ውስጥ ይኖራለን። ይሄ ማስቲካ እንሸጣለን። ከዚህ ይሄ ወረቀት ስለማን እምቢ ያላችሁ፣ ይሄ ሲሸጣም እምቢ ያላችሁ፣ አይረዳም ያላችሁ ነው። እሺ ማላተው እሺ ምን ይሁን? እሺ ምን ሊሆን? እሺ ጋይስ ምን ሊሆን? እሺ በእናታችሁ ከአቅሜ በላይ ሆነኛል። እዚህ ቤት ውስጥ ነው የሚኖረው። ለልጄ ብላችሁ ለልጄ በፈጣሪ በአምላክ በፈጣሪ በእግዚአብሔር ብያለሁ። ሁላችሁም እዚህ ወረቀት ላይ አንበቡ። ከፈልጋችሁ ይሄ ወረቀት ላይ አንበቡ። ይሄም እያዩ ይሄ ነው። ይህን ሰርቼ ልጄ እያሳደጋ ነው። ይህን እንደዚህ ድሮ ለምኜ እምቢ ያለው አንድ ሰው የሚረዳ ሰው የለኝም። አንድ ሰው ለልጄ የምታሰቡ ከሆናችሁ አንድ ቁጥር ይጻፉት በእናታችሁ። ይረዳለን ካላችሁ አንድ ቁጥር ኮሜንት ላይ፣ ልጄ የምትፈልጉም ከሆናችሁ 2 ቁጥር በእናታችሁ። ለልጄስ ብላችሁ ለልጅ ብላችሁ ለእኔ ብላችሁ አይደለም፣ ለገንዘብ ብላችሁ አይደለም፣ ለልጄ ብላችሁ። አደግ ላይ ነው እኛ። ይህን ሲሰራ እምቢ ብላችሁ ምን ላድርጋችሁ? እሺ ጋይስ ኮፒ ሊንክ አድርጉ፣ ሼር ታብ አድርጉልኝ። ሁሉም ሰው ጋራ አደረሱልኝ። በጣም ነው ብቸኛ ስለሆነ ነው። በቃ እኔ ብዙም ተናደዳለሁ። ከዚህ ቤት ውስጥ አይወጣም። ከዚህ ቤት ውስጥ ብዙም አይወጣም። ይኸው ለዛ ነው እኔ በጣም ተናደድኩት። በጣም ለልጄ ብላችሁ ሼሪ ጎዳ፣ ኮፒ ሊንክ ጎዳ፣ ሼሪ ኮፒ ሊንክ። በጣም ተሸግራለሁ። በጣም ነው ለልጄ ብላችሁ ሁላችሁም በቃ አታስገቡም። ለምንድን ነው ማሜ? ለምን አታስገበኝም? እኔ መጻፍ ስለማልችልም ነው። አንድ ቁጥር ሲጻፉ እምቢ ያለኝ። ሌላ ሰውን የምታስገባው ለምንድን ነው? እኔ ሼር እያረጉት ለ10 ሰው ሼር አረኩት። ግን አንተ ማሜ ለምን አታስገብም? እኔም ድሮ 64 ቁጥር ነው ሼር አረጉልኝ። እሺ ለማሜ ማደረሱልኝ። በጣም ነው ደሃ ነኝ። የሚበላ አንድ ነገር የለም። ልጄ ብቻ ከነአባቱ ነው ያሳደግኩ ያልኩት። ልጄ ከነአባቱ ያሳደግኩት ነው። በጣም ቤተሰብ የለኝም። የሚያግዝ ሰው የለም። ይሄ ማስቲካ ሽጬን የሚተዳደረው ይሄ ማስቲካ ነው። አሁን ነው ጀመረ። ይሄ ወረቀት ከቻለ አንባቢ እዚህ ጋ ጎን ላይ ይለጠፋለሁ። ቻው ማሜ ይርዳኝ፣ በእግዚአብሔር ይህን ቤት ይታያል። እያየው ቤት ይታያል።